እኔ የመጀመሪያ ቃሌ አልহামዱሊላሂ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ዋይ ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ እውነት ልንገራችሁ UFC ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው አልহামዱሊላህ። ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው ኃይል ሊሰጥ የሚችለው። ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ በመጀመሪያ ኖት ኦንሊ እሱ ብቻ አይደለም ሌሎቹም ስፖርተኞች እዚህ ያረኳችሁ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስምሰብር ፖሊስ ከተከተለ እንሰስ ደበድብ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው። ለምን? ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ምን ጭድ የሞላት መዳበራ ለዚህ ልጨረቅ እንዴ? ለዚህ እኔ ተጨንቄ ማላቅም ያስ መድረኩ ነው። እኔ መድረኩን ሰውም የራሱ ዋጋው ቫልዩ እንዲያውቅ አድርጌዋለሁ። እያንዳንዱ ታውቃለህ። ይሄን ደግሞ ቫልዩያችን አስከብረን ነው እዚህ የተገኘ ነው ማለት ነው። ዩጋሪ ታገኘኝ አበሻ this is my man ያ ጆ በቀሉ ጆዬ ምንድነው አንተስ የምትለው? ሴዶ ምን እያለ ነው? እኔ ምንም አልሰማሁትም አልገባኝም። ራሱን አርቲኩሌት ማድረግ አይችልም። ግን በቀሉ ቃልሽ ደረሰ በቀሉ በቅዋ በቅዬ በቀሉ በቅዬ በቀሉ 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 ቃልሽ ደረሰ በቀሉ 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 ቃልሽ ደረሰ በቀሉ ተዘጋጅ በቁዬ ምንድነው ይዘው የመጣው? ምንድነው እየበላ ያለው? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ነገርን ሴዶ በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት ዕውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ወቅ ዕውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚስ ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው እስቲ አውራና ሳይን በቀሉ እስቲ አንዴ እንጨፍር ነይ ተወጫለሽ እንጨፍር በቀሉ ቃልሽ ደረሰ በቀሉ ቃልሽ ደረሰ በቀሉ በቅዋ በቅዬ በቀሉ እስቲ ጨፍሪ ተነሽ ጨፍሪ እንጂ ጨፍር አሁን ሰው እጄን ፈልጋለሁ። ጨፍር ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ አልተዋወቅንም። አንተ ምክንያት ነው ከየት ነው የመጣችሁት ስትባሉ ኢትዮጵያዊ ለመሆን ነበራችሁ። ከስድስት አንድ ሀገር ብቻ እንቅልፍ ያጣችሁ ግጠመኛ 500 ሺህ ጋይስ ሴዶ እቺን 3 ወር ነው ለኔ ፋይት ፕሪፔር ሲያደርግ የነበረው። አንተንም ዋጋህን አስከበርኩልህ። አብረን ዌቲንግ ፎር ዲስ ለብዙ ዓመታት አሳያቸዋለሁ። ዛሬ ስንት ዓመት አስከበርኩ አድርግ ብዬ ቴክስት ሳደርገው አስከበርኩ። ሴዶ አፈመስኩ 21 ሲመጣ ቋንጣ አረጋለሁ እግሬን እሰብረዋለሁ ማለት ነው። እጄን እሰብረዋለሁ። የሚጠላ ይሄንን ነው። መቼም አንድ አትሆንም። ከማርሻል አርት ትወጣለህ። ኢትዮጵያ ሕዝብ ይጠላል።
ይሄንን ማለት መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታውቅም። ጋዜጣ አንብባ አትለፍልፍ። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ አቶል ሴዶ ሚሊዮን አቶል በቀሉ ይሄ የሶስት ወር አይደለም፣ ለብዙ ዓመታት አታገኝም። መቲኩለስሊ ፕላን የተደረገ የግድያ ፕላን ነው። ስማ በኔ ምክንያት ነው ሴዶ ማርሻል አርት በኔ ምክንያት ነው። እስቲ ቆይ ይሄንን ቆይ አሁን ማድመጥ አልቻልም። እንዲህ ስንል እዚህ ነው በኔ ምክንያት ነው። እስቲ ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ ምትካለ ትሄዳለህ። ሴዶ እስቲ ንገረው። በኔ ምክንያት እዚህ እንደደረስክ አታስብ። በኔ ምክንያት ነው ሴዶ ኖት ኦንሊ ተናግሬያለሁ። መጀመሪያ እዚህ ውስጥ ማለት ነው ለኔ ቻሌንጅ ያላቀረበልኝ የለም። ገብቷችኋል አይደል? ኦፍ ኮርስ አቴንሽን ማግኘት ይችላል። አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። ሁሉ ሰያችኋል። አቅርቦልኛል። አንተም አቅርበልኛል። ዚስ ምን ማለት ነው ይሄ? በቃ ኪንጉ ማን ነው? ሴዶ ነው። ተቆጣጠረው። ኪንግ ሲራ ንጉስ ስትሆን በቃ ሚንጠለጠል አይጠፋም ማለት ነው። እሺ ጆኒ ኪንግ ያስ አበሻ ኢሹ ናው ዚስ ሀበሻ አንዴ እስቲ ጆኒ አሁን ላለው ቃል ምንድነው መልስ? እኔ ያለውን ምን እስካሁን ድረስ ምንም እየገባኝ አይደለም። አማርኛ አይደለም እያወራ ያለው መሰለኝ። ግን አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። we don't care ቲክቶከር ይሄን ነው ምን ያህል እንደሚፈራኝ ታውቃላችሁ? ምን ያህል በራጡ ሰው ውጭ ሀገር ለኔ ለመዘጋጀት እንዳጠለ ለኔ የሚያዘጋጀው ሰው የለም። ሴዶን ይሄንን ታውቃለህ? አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትፈይቱን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቀሉ ይዶን ነው የሚያተው ነግሬሻለሁ እኮ በኔ ምክንያት yes በእኔ ምክንያት ግን ህዝቡ አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው የሚገዛው። አለማወቅ ነው። ሁለት ሳምንት እኮ የሞት ስትሄድ እድገትና ዲቨሎፕመንት አገኘ ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትመጣ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያደረከው? እስቲ ስማ፣ ምን ዳይፐር ነው ያደረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶን ነው የሚያተው። አታውቀኝም። ዳይፐር እስቲ አሳይ። ሾፍ አሳየና ሹፍ አሳየን እንጂ። እሺ አሳየን ጆኒ። በዳይፐር እያወራ ስማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ፣ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ፣ እኔ you have no idea ምን ያህል ይህን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ስታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆኒ አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ቴንክ ዩ ጆኒ። ሴዶ በቀሉ እኮ ያልኳት እኮ በምክንያት ነው። ወሬ ስለምታበዛ በቀሉ ማለት ነው። ዳይፐሯም ጭነት አለ፣ ያስጨንቃታል። ሲያቃጥላት መለፍለፍ ነው። ሌላ ምንም የለም። ታውቃለህ፣ ዳይፐር ነው የሚያስለፈልፍ። አይ ነው አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቷል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ በቂ ነው ለአንተ። ግን አመ ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡ መያዝ ይችላል ባይ ኤኒ ሚንስ ማለት ነው። yes ስለዚህ ተከለከ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቻለሁ። ጠፋው ብዬ አንጫጭቻለሁ። ተሰብሬያለሁ ብዬ አንጫጭቻለሁ። እናቴ ትቆጣኛለች ብዬ this is business you should know this ሀበሻ ያ ይሄን ነው ሀበሻ በኔ ቢዝነስ ነው። እዚህ ጋር በኔ ምክንያት እዚህ ቀረብክ። በኔ ምክንያት ኢቲኤፍሲ 02 ለዚህ በቃ ማለት ነው።
ኖት ኦንሊ በቃ ሁሉም እድሉን እዚህ ነው በእኔ ምክንያት ማለት እኔም ቢብል ወላሂ ማንም ይሄን ፋይት አያይም የነሱን ፋይት this is my word ያ ነው ጆኒ ጋይስ በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ በሃይማኖት የጠንካራ ነኝ ይላል ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ በነጋቱ እናቴ ትቆጣኛለች ይላል ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍዶኛል ብለ ፖስት የምታረገው አጠገብ ደህና ሰው የለም ማናጀሮች ምንድነው የሚሰሩት እንደዛ ነው ታወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ እሱን ደግሞ የወንድ ልጅ ጥጉን የሚያሳያለው እሺ now is quiet መልሳለን እኮ እኛም መልሳለን እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው yes you should know that እኔ ወንጀል ልሰራ እችላለሁ ሚምረኝ አላህ ነው ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው አላህ ነው ወንጀል እሰራለሁ ሰርቻለሁ የመጠጥ ማስታወቂያ አላህ ግን ይምረኛል እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው የሚምር ጌታ ነው ያለኝ ስለዚህ ለሱ አታስብ ገብቷል አይደል እስልምና ፍጹም ነው ሰዎች ግን ፍጹም አይደሉም Islam is perfect the believer is not perfect you should know that I don't care አንተ ስለምታወራው ነገር ማለት ይሄ ነው ማለት ከዚህ በኋላ I don't think ምንም አይነት ትርፍ ነገር መነጋገር ፖይንት ያለው አይመስለኝም ለምን ለብዙ ሰዓት ለብዙ ጊዜ ሁላችሁም ተጠብቁ ሰዓት ደርሷል ሴዶ አካል ጉዳተኛ ይሆናል ይሄን ነገር ለታሪክ ይቀመጥ ሴዶ አይራመድም ደግሞ ድሮ መጻፍ አይችልም ግን አሁን የመማሩ ምድል አይኖርም አይ በቀሉ አንቺ ዳይፐርሽ የምታስሪ መስሎሽ ነው እንዴ የኔ ነገር አካል ጉዳት ማለት ዳይፐር ምንም ማለት you don't know me at all አሳያለሁ ለአንተ ብቻ አይደለም ለኢትዮጵያ ሪል ሚክስድ ማርሻል አርት ምን እንደሆነ አሳያችኋለሁ ማለት ናይስ አብዛኛው ሚክስድ ማርሻል አርት ምን ማለት እንደሆነ አልገባውም እኔ ለዛ ነው ከዚህ በፊት አልቀበልም ብዬ የመጀመሪያው ፋይት እኮ ለኔ ነው የመጣው ለኔ እኮ ነው የመጣው አይደል ሚክስድ ማርሻል አርት አሁንም እኮ የልጅ አይመጥነኝም ግን እኔ መንገዶችን አሳይቻለሁ how to ሚክስድ ማርሻል አርት የምትሆኑት እንዴት ነው ፕሮፌሽናል ስልጠናዎች ስትወስዱ ካገር ወጣ ለወጣቱና ለታዳጊው ብዬ ነው እኔ ካገር ወጥቼ ሁለት ሳምንት ትሬኒንግ አሁን አስተማሪ ነው